የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ። ማን ነው ስምሽ? ስሜ ረድኤት። ረድኤት ማ መንግስቱ። ከየት ሀገር መጣሽ? አዲስ አበባ። አዲስ አበባ የት? ቂርቆስ። ቂርቆስ። አጨበጨቡላት። እሺ እንዴት መጣሽ እዚህ? ባለቤት ያስመዝግቡኝ ነው። ያንቺ ባለቤት? ባለ ትዳር ነሽ? ተለያይተን ነበር። ተለያይታችኋል ግን ያስመዝግቦሽ? አልተለያየንም በእኛ። አልተለያየንም። እሺ ልጅ አላችሁ? ስንት ልጅ? አንድ ልጅ። ለምን ያስመዘገበሽ? አስቸግሪው። በምን አስቸግሪ? በሱስ። ትጠጫለሽ? ሁሉም ማለት ሁሉም ሱስ። ሐሺሹም ጨምሮ ሁሉም። ለስንት ዓመት ተጠቀምሽ? 8 ዓመት። በስንት ዓመትሽ ጀመርሽ? በ13 ዓመቴ ነው ጀመርሽ? ያ ህይወት እንዴት ነበር? አይነፋም። ያራዳ ልጆች አይበራም። አይበላም። ወፍ ይብራባችሁ። ለምን? እስቲ ምን አጋጥሞሽ ያውቃል? በዛ ትላንት በነበርሽበት ህይወት እዚህ ግቢ ስንት ጊዜ ቆየሽ? ወር ከምናምን ቀናት ማለት አንድ ወር ምናምን። አንድ ወር ከምናምን ቀናት። ስትመጪ እንዴት ነበር? ስመጣውን ቆንጅዬ ሆኜ ነው ያያችሁኝ። ስመጣ እንዴ አልነበርኩ። እንዴት ነበር? በጣም በቃ ጠቁሬ ምናምን ተጎሳቁዬ ነበረ። በጣም አስቸግሮኝ ነበር። ግን ያው አሁን ወፍ የለም ምንም እማልችል መስሎኝ ነበር። ይቻላል ለካ ሳይቃም ሳይጨስ ሳይጡዝ መሳቅ መብላት መጠጣት ይቻላል። የምር ማለት ነው። ደግሞ አይነፋም። ማረ ወጣትነት ማለት እኔ እንደውም አልተበለውም ቁማር ማለት ነው። ገና ነኝ። ከዚህ በኋላ ገና እኖራለሁ። ሱስ እድሜን ይበላል። እኔ ህፃን ልጅ ላይ አጨስ ነበር። ገና የ1 ዓመት ከምናምን ህፃን ልጅ ላይ ቁጭ አድርጌው አጨስ ነበር። የዚህን ያህል ነው ተስፋ የሚያስቆርጠው ሱስ ማለት ነው። አሁን ያው ባናና ነኝ። እንደዚህ ነው እርድና። ይሄ መጽሐፍ ቅዱስ ይዞ መሄድ ለኔ ማለት ነው። ለኔ እርድና ከዚህ በኋላ ኢየሱስ ነው። የምሬን ነው የምላችሁ። አላግጥ ነበር። ስመጣ ራሱ እያላገጥኩ ነበር የመጣው። አሁን አንቺ እዚህ ጋር የሚያዩሽ ሰዎች እዚህ የሚያዩሽ በቴሌቪዥን የሚያዩሽ ምን የሚሉ ይመስልሻል? ያው ገንዘብ ምናምን አቀብሏት ነው ሊሉ ይችላሉ። ይመቻቸው። ከገንዘብ የሚበልጥ ነገር ነው የሰጠኝ። ገንዘብ የሰጡኝ ብዙ ሰዎች ነበሩ። ገንዘብ የሚሰጡኝ ብዙ ሰዎች ነበሩ። ከገንዘብ የሚበልጥ ነገር ዮኒ ለኔ ሰጥቶኛል። የምሬን ነው የምላችሁ። የምሬን። እኔን አይታችሁ ደግሞ መለወጥ ትችላላችሁ። አስታውቃለሁ በደንብ። ጥግ ድረስ አራዳ ነኝ ብዬ ነበር የማስበው። ለካ አራዳ አይደለሁም፣ ፋራ ነበርኩኝ። ፋራ ማለት ግን ትል ያልኩ ፋራ። እርድና ማለት ጫት ይዞ መሄድ ሳይሆን መጽሐፍ ቅዱስ ይዞ መሄድ ነው። የምሬን ነው የምላችሁ። ባናና ከሆናችሁ ከኔ ተማሩ። ወላጆችሽ የት ናቸው? ወላጆቼ እናቴ አለች። ምንም ማድረግላት አላውቅም። እኔ የምሬን ነው የምላችሁ። አስቸግረታለሽ? ምንም ማድረግ ብቻዋን ያሳደገችኝ። በእንጀራ አባት ነው ያደግኩት። ግን በጣም ጎበዝ ነበርኩ። የሆነ ሳለ ቁማር ስበላ እኮ ነው አራዳ የሆንኩ መሰለኝና እንደ ቀልድ ለሙከራ ብዬ ገባሁበት። ሙከራው እየሄደ ተስፋ እያስቆረጠኝ ሲሄድ በዛው ሸርተት ወደ ማለት ወደ ብዙ ሱሶች ገባሁ። በቃ በቢራ ጀምሬ ባረቄ ነው የምጨርሰው እኔ ማለት ነው። ባሌ ተኝቶ ይጠብቀኛል። እኔ 9 ሰዓት ነው የምገባው። የባሌ አባት አለውን እዚህ ውስጥ። በቃ በጣም አስቸጋሪ ሴት ነኝ። ጨርቆስ ላይ የማያቀኝ ሰው የለም። ማያቀኝ ያላጭበረበርኩት ሰው የለም። ያልተቀበልኩት ገንዘብ ሰው የለም። ያው ለመጨረሻና ለመቃሚያ እኮ ማንንም ይሰጣል ሲጀመር ነው የምልህ። ለሱስ ማንንም ነው የሚሰጥ። ለደና ነገር ነው ገንዘብ የማይሰጥ ሰው እንጂ እንድጠፋማ ጀለስም እኮ ስትለወጥ 2 ቀን ከቶክ በ3ኛው ቀን ያው ፋሬውን ስለሚመስለው ደውሎ ምናምን ያስቀማል። ያ ግን አይደለም እርድና። አራዳ የሆነ እኔ ከኔ ጋር ቢከተሉ ደስ የሚለኝ እርድና እሱ ነው። የአራዳ ልጆች ደህንነት ተማርሻል? ተጠመቅኩኝ። ጌታን ተቀበልኩ። ፋራ ነኝ በቃ ለአራዳ ፋራ።
ያኔ ግን አራዳ ነኝ ቆንጆ አራዳ ነኝ የመጀመሪያ ሰሞን ገና እዚህ ትምህርት መማር ስንጀምር እንዴት ነበር የሚያደርግሽ እስቲ ኧረ በስመ አብ የሚቻል አይመስልም ነበር በቃ ተውት ያስለቅሰኛል ደምንባ የባየው ሰዓት ሲደርስ ምን ውስጥ ልግባ ጭንቅጭቅ ይለኛል 3 4 ይወጣለሁ ገባለሁ ማራለሁ እንዴት ቶሎ እንዴ ምንም አይመጣብኝ ነገር አለ ወደ ላይ ይለኛል ምናምን ግን ወፋው የለም ምንም የለም ፈገግታ ጦጂ ነበር በፊት መስቀው አንተ ስኩላ አልገባባም ከሰው ጋር የምሬን አሽሽ መታውቁ ከሆነ ሲጀመርማ ሙር ለማያጃኩ ነው ኪክ ምናምን ቱፓፍ እንዳልክ ወዛው ሙርቲዛ ሙድ ውስጥ ሰገባ ነው ቀጥታ ሱስ እየሆነብህ ሲሄድ ከሰው ጋር መግባባት ያቀታል ያ ነው ስሜቱ ማለት እዚህ ግን መጥቼ ከሳምንት በኋላ የምሬ ነው ምላችሁ መሳቅ ጀመርኩ ለራሴ እየገረመኝ መብላት ጀመርኩኝ በቀን አንዴ ነበር መበለው ስመጣ በጣም ነበር ማስቀው አሁን ግን ወዚ ራሱ አትዩትም ቸርፈፍ ብሏል ገና ቆንጆ ነው መሆነው አሁንም ቆንጆ ነኛ ስታዩኝ ገና ከዚህ በላይ ቆንጆ እንሆናለን አንድ ላይ ሳምንቱን በሙሉ ያው አርድና ማለት ሱስ የሚጠቀመው አራዳ ማለት እናቱን የሚረዳ ነው እኔ ያው በሙኝነቴ ተበልቻለሁ ቁማር ግን አሁንም ገና ነው አረፈደም ገና ልጅ ነኝ ይቀጥላል ገና ማለትም ህይወት ይቀጥላል አዎ ባለቤትሽ ምን ትይዋለሽ እዚህ ያው በጣም ይቅርታ በጣም አስቀይሜዋለሁ በጣም አጥፍቻለሁ ከባለቤቴ በላይ ደግሞ ልጄ ገና በአንድ አመት ከምናምን የጦስኩበት ልጄ በጣም ሳላውቀው ማንነቱን የነፍሴን መድኃኒት እንዲዳያልኩኝ አብረሹ ጊዜ ወስደሽ ታውቂያለሽ ጊዜ ሰጥቶሽ ታውቂያለሽ አላውቅም አይለቅስም አሁን አላለቅስም ያስቀየምኳችሁ ሁላ በጣም ይቅርታ ከዚህ በላይ እኔ ምንም መለው ነገር ቸረኝ ከከበቡኝ ሁሉ አፋቶ የራሱ አረገኝ በፍቅሩ አሁን ከዚህ ስቴጅ ምን ይገጥመኛል ብለሽ ታስቢያለሽ እኔ ምንም ቢገጥመኝ ከዚህ በኋላ እስካሁን መጀመሪያ ከተጎዳሁት ጉዳት ስለማይብስ ለመጋባት በጣም ዝግጁ የምሬ ነው ምላችሁ ተሰምቶኝ አያውቅም ስለ ልጄ ምናምን እንደዚህ ይሰማኛል ብዬ አስቤ አላውቅም አሁን ነው የተሰማኝ ለካ እንደዚህ ያማል እናትነት ለካ ዋጋ እንዳለው ያወቅኩት እዚህ ሰማል የምሬ ነው ምነግራችሁ እኔ ወደ ኋላ ልመለስ መቼ እኔ መጥተህ ደግሞ ሌላ ሰው እንዲመጣ አልፈልግም በጣም አሙኝ የምሬ ነው ተሳክቶልኛል አለኝ አይደል ሁላችሁንም ወዳችኋለሁ እንደኔ ለመለወጥ እያለቀሳችሁም ቢሆን እየተንፈራፈራችሁም ቢሆን ጀግኑ ያራዳ ልጆች እንደኔ በኋላ እንደዚህ እንዳታለቅሱ ድጋሜ ማልቀስ የለም እዚህ ውስጥ ያላችሁት በሲስ በእኔ ተማራላችሁ ብዬ በደንብ እርግጠኛ ነኝ ስንት ሰዓት ነበር መጠጣት መጀመሪያ መጠጣት ማለት እስከ 6 ሰዓት ጦዛለኝ 6 ሰዓት ሲል አንዴ ነው መበለው በቀን በቃ ሱሱ ዘግቶኝ ነው ጧት ነው መጀመሪያ አሽሽ መቶስ ጧት ነው ከቤቱ ወጣለሁ አሽሽ ጦዛለኝ እስከ 6 ሰዓት ከዛ በኋላ መቃም ጀምራለሁ 6 ሰዓት ላይ ማታ 12 ሰዓት ላይ ቁጭ ብዬ ከወንዶች ጋር የሴት ጓደኛ የለኝም ያው ከሴት ለመጀመሪያ ጊዜ እዚህ ግቢ ውስጥ ዶርማ ብሬ ሶን ከሴት ጋር ስቀመጥ ጭራሽ የለኝም የሴት ጓደኛ ከዛ 11 ሰዓት ሲል መጠጣት ጀምራለሁ ቢራ አይቀረኝ አረቄ አይቀረኝ ጀርስ ክል ጠጥቼ 9 ሰዓት ነው የምገባው ሌሊት አዎ አፈሪ አረ ምንም እንዴ አብሮ አጃቢ እኮ ብዙ ነው የዛኔ ብቻን ራሱ ብትሆን ያግዛሉ አጋዦቹ በጣም ብዙ ናቸው አሁን ነው መፍራት ራሱ የጀመርኩት አሁን ላይ አሁን መፍራት ጀመርኩ በፊት አፈሪ በፊት አልፈርም ጭራሽ ሰው የለም እኮ ብቻዬን እኮ ነው 9 ሰዓት ማለት ብቻዬን ጨርቁስ ላይ እንግዲህ አስቡት ምን ሰፈር እንደሆነ ማለት ውስጥ ለውስጡን መጠጡላ ካጣውኝ እያንኳኮ በጥብጬውላ ከዛስ እኮ አያሰክረኝም እኮ አዳብታ አድርጎኛል አረቂ ግማሽ ሊትር ምናምን ለመጣ ስለ ራሱ በቃ የመጨረሻ በአንጉቲ ሙድ ነው የመጣሁት ምን በአንጉቲ ምንድነው አንጉቲ
የመጠጥ ስሜቱ አልጠፋም ነበር ጠዋት ላይ ሁላ እዚህ እስከመድረስ ድረስ አንጉቱ ያለቀቀኝ እየሰከርኩ ነው ያደርኩት አጎበር ነው አንጎበራ ዮኒ እኮ ያራዳ ልጅ ነው እናትሽን ይቅርታ ጠይቂያ የኔ እናት በጣም ነው ሞጋት የምሬ ነው በአንድ እግሯን ያሳደገች ያለ አባት ተሳስቼ ያውቂም ላተፈውት ነገር በሙሉ ይቅርበኝ ከዚህ በኋላ እንደምክስሽ ሰው እንደምሆን አሳፍሪሽ እንደማይቀር በህይወት ስላለሽ ራሱ ደስ ነው በጣም ይቅርታ እናት ይቅርበኝ በጣም ወድሻለሁ እኔም በጣም ነው አንደኛ ነሽ ቻው ገመድ ተጠፍር ያለው ውሎ ያደረም